አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሰላም አልሐምዱሊላህ። እና እንዴት ናችሁ? የኔ ቤተሰብ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ አልሆናችሁ ዛሬ ባባሩቲ የሚባለውን ላሳያችሁን አሰራሩን። እዚህ ላይ 3 ኩባያ ዱቄት አለ። እዚህ ላይ አንድ ማንኪያ ካሜራ አለ። እዚህ አንድ ማንኪያ ስኳር፣ እዚህ ላይ ደግሞ ዝብደ ከ55 ግራም ማለት ነው። እዚህ አንድ እንቁላል አለ ክብዶች። እዚህ ላይ ትንሽ ምልህ አለ። እዚህ ላይ ደግሞ ቫኒላ ላሻን እንቁላል ሽታው እንትን እንዳይል ማለት ነው። እዚህ ላይ 2 ኩባያ ወተት ሞቅ ያለ አለ። አሁን ወደ አሰራሩ እንሄዳለን። መስላ እዛ ካሜራ እንጨምራለን። ስኳር እንጨምራለን። እንቁላሉን እንቁላሉን ጨምረናል። ይሄን ለማየት ስላልተመቸኝ ነው። ምልህ ጨምሬያለሁ። አሁን ባንዴ እናደባልቀዋለን። እሺ ቫኒላ በዚህ ጨምሬያለሁ። ለማየት ስላልተመቸኝ ነው ጨምሬያለሁ። አሁን ደግሞ ዱቄቱን እንጨምራለን። ብስሚላ ዱቄቱን ጨምሬያለሁ። እያረግ እስከሚዋሃድ ታስባለን። ያው አጅናችን እንደዚህ ሆኗል። የቆረጥ እያረኩ ነው ለማየት ስለማይመችኝ። አሁን 55 ግራም ቅቤ እጨምረዋለሁ ማለት ነው። ጨምረዋለሁ። ይኸው ውዶቼ አጅናችን ደርሷል። አሁን አብክተን ጨርሰናል። ምርጥ ቤቶናል። አጅናኛል ልስልስ ያለ ማለት ነው። አሁን ይህን አንስተን ወደ ሌላ እቃ እዚህ ላይ አደርገዋለሁ። እዚህ ላይ ቅቤ አድርጌበታለሁ። እዚህ ላይ አድርገን ለ30 ደቂቃ ያህል እንትን እንተዋለን ማለት ነው። ኩፍ እስከሚል ማለት ነው። ምርጥ ነው፣ ልስልስ ያለ ማለት ነው። አሁን ይሄን ይመስላል። አሪፍ ይተዋል፣ ልስልስ ያለ ማለት ነው። አሁን እዚህ ላይ አድርጌዋለሁ። ለ30 ደቂቃ ያህል እተዋለሁ። እስከሚቦካ እንጠብቃለን ማለት ነው።